መንጌ ዝግሬት ያጋጫል ከመሬት የተባለት መንጌ ርዕዱ ይሄ ፊት ማለት ግራዋ የሆነ ፊት ማለት ነው። ቆምጠጥ ያለ ፊት ማለት ይሄ ፊት ነው። እና እቺ ሰው ማለት ነው እናቱ በ8 ዓመቱ ነው የሞተው፣ አባቱ ወታደር ነው። ስለዚህ የሰውዬ ሊኖረው የሚችለው ላይፍ ቆምጠጥ ያለ ላይፍ መገመት አይከብዳችሁም። እና ወደ አሜሪካ ሄደ፣ ውትድርና ከገባ በኋላ ወደ አሜሪካ ሄዶ ተምሮ አንድ መርዝን ይዞ ቅምቀማ ይዞ መጣ። ልክ እንደ ሌሎቹም ተማሪዎች ኢሳያስ አፈወርቂ ሌሎቹም ተማሪዎች ውጭ ሀገር ሲሄዱ ነው ታውቃላችሁ አንደርስታንድ የሚያደርጉት ኢትዮጵያ ውስጥ ያለው ስርዓት ልክ አይደለም መውደቅ አለበት ብለው ማሰብ ይጀምራሉ። ልክ ውጭ ሀገር ሲሄዱ አፄ ኃይለ ሥላሴ ተማሪዎቹ የሚልኩት መተው ሀገር እንዲገነቡ ደሳቸው የሚመችን ነገር እንዲገነቡ ነው። እነሱ ሄደው መርዝ እየጠጡ ጠቅጠቅ እያረጉ ለብ እያረጉ ነው የመጡት ስፓላላ ብለው። ከዛ ከተማሪዎች ጋር ባላባቱን ስርዓት ተቃውሞ ባላባቱ ስርዓት ታውቃለች። የዛኔ የብሔር በላይ እንዲያውም ብሔር ብር እንዳረገ የክላስ ልዩነት ነበር። ባላባትና ተራው ህዝብ ተብሎ ተለይቶ የክላስ ልዩነት የሰፋ ነበረ። እሱ የተማረሩ የባላባቶቹ የራሳቸው ልጆች የባለሀብቶቹ ልጆችና እነ መንግስቱ ኃይለማርያም ሆኖም አፄ ኃይለ ሥላሴን ገለብጠው ወደ ስልጣን ወጡ። ወደ ስልጣን ከወጡ በኋላ ዋና መሪ ለመሆን ብዙ ሰዎችን አስገድሏል። እነሱን ካስገደለ በኋላ ስልጣኑን ተቆጣጠረ። ሀገሩን ይወዳታል። የሚወድበት መንገድ እኔ ፋራ ባል ነው ብለው ፋራ አፍቃሪ ባል አታውቁም። በቃ ወድሻለሁ እያለ ሚስቱ የሚደበድብ ፍቅሩን በድብደባ የሚገልጽ እሱ ሰውዬ እሱ ይመስለኛል። እና አንድ እንትሉ ኢንች መሬት አያስነካም። ኢንች በቃ ማስነካት አይፈልግም። ከሀገሩ ለኤርትራ እንዳትገነጠል የከፈለው መስዋዕትነት። ሶማሊያ ዚያድ ባሬ ታውቃላችሁ። ኢትዮጵያ እስከ ኡጋዴን እስከ ሀረር የኔ ድሬዳዋ የኔ ነው ብሎ መጥቶ ነበር ነው አለ። አዎ እሺ እንካ ሀረርና ማርቅ እንካ ቅመስ ነው ያለው። አንካ ቅመስ መጀመሪያ በጣም ነበር የዚያድ ባሬ ጦር ያጠቃው። ከዛ በኋላ ላይ ግን ኩባ ማግዞናል በጣም በዚህ ባይዘ መታው እንካ ቅመስ ነው ያሉት። እንካ ቅመስ የዛ ሰዓት የነበረው የጄት ፋይተሮች ጥበብና ጀግንነት ኃይላ ቢንገራችሁ በቃ የዛ ሰዓት የነበሩ ፓይለቶች የሚያደርጉት ማን ነበር? የሆነ ለብለብ አድርጉ ቆይ ስለሱ እሱ ይስራላችሁ። እና ብዙ ያልተማረ ማህበረሰብ ነበር ኢትዮጵያ ታውቃላችሁ። በጣም ማንበብና መጻፍ በሱ ጊዜ ነው የኢትዮጵያ ሕዝብ በጣም ከፍ ያደረገው። ምናልባትም እስካሁን ብንሄድ በጣም የተሻለች ሀገር ልትኖር ትችላለች በዛ መንገድ በዛ ነገር ደግሞ ምንድነው ከምንምና ከማንም በላይ መሬት ላራሹ ብሎ መሬቱን ሰጥቷል። በቃ ለድሃው ልክ ላይሆን ይችላል መንገዱ የተቀበለበት መንገድ ብዙ ነገሩ ልክ አይደለም። ነገር ግን ደግሞ ድሃው የተሰቃየውን የቀበሌ ቤት ታውቃላችሁ ስንቱን ድሃ ያስጠጋበት መሬት ስንቱን ድሃ የሰጠበት ስንቱን ያነሳበት ነው። ስለዚህ ሪስፔክት እናደርገዋለን። እና ኢትዮጵያ አንድ ለማድረግ ሄደበት መንገድ እሱም ልክ አይደለም። መንገዱ ነው ልክ ያለው ነው ይሰውዬ ሐሳቡ ልክ ነው። ለማንኛውም መንግስቱ ኃይለማርያም ከሞላም ጎደል መጨረሻ ላይ በሻቢያና በህዋት ተሸነፉ። ሻቢያና ህዋት ጠቅ አድርገውለት ወስደው ግድም ምን ያረጉለታል። ከተሸነፈ በኋላ ወደ ከሀረር በኩል አድርጎ ወደ ሄደው የና አፍሪካ ሀገር ምን ነበር እንዴ ይጠፋብኝ እና ወደዛ ሸሽታለች። እዛ ሄዳ ፏ ብልጭ እያለች ነው። በእናታችሁ አለች ነው። ይመችሽ። ከደረሰሽ መልእክት ይመችሽ። ፈሽተሽ ወጣቱ ላጣልሽ አይደለ? ይመችሽ።